ናችሁሽ? እንደው ማክበራሽ ነው እንጂ አውርዳ ነበር የምፈጣፍጥሽ። ባል ምን ያደርጋል? ሸክም ናችሁ። እውነት ነው። እና ቆይ ታዲያ አሜሪካ መሄድ ትልቁ ህልም ከሆነ ለምን ያላመቻችልህ? የእውነት ወደ አሜሪካ ለኔ ደስ ይለኛል። ኤቢ እጇን አንስታብኝማ ዝም አልላትም። አሁን በዚህ አስለቅሳታለሁ። በቃ ስልክ እንቀያየርና እናወራለን። አሁን ሲመስለኝ ኤቢ ፈልገን የመጣሁ አይደለ? ቃዲስ ኤቢዬ፣ አርጁን እኮ ለበረከት እንትና ምትልኝ ጥሩ ነዋ። በጣም ጥሩ። በጣም ይቅርታ። እሺ ቃዲስ፣ ይቅርታ። ችግር የለውም ኤቢዬ፣ ምንም ችግር የለውም። ትንሽ እኮ ደብሮኝ በዚህ በኩል እናውራ ብለን መጣን። ይኸውልሽ ኤቢዬ፣ እኔ እኮ እሱ እንደሚያስቸግርሽ በደንብ አውቃለሁ፣ ግን ይሄ ህይወት ነው። ስለዚህ ለእሱም ቢሆን ለእኛም አለመገናኘታችሁ ነው የሚሻለው። ከዚህ በኋላ አታገኙም። እሺ ቃዲስ፣ በጣም ይቅርታ። ከዚህ በኋላም አላገኘውም። እሺ አዲስ ጭንብል በመጨረሻም እንግዲህ የመገለጫው ሰዓት ደርሷል። ቤተሰቦቻችን በሚገርምና በሚደንቅ ሁኔታ እንግዲህ ዛሬ ይሄው እንደሚታወቀው ያው ዳጣን በባለፈው አሳፍሯት ነበረ ማለት ከተሳካሊ ብላ አሰባሲያበት ስትበቃ ግን ነገር ይሹ ሳይሳካ ቀርቷል ማለት ነው። ስለዚህ ቤተሰቦቻችን ዛሬ ግን በሚገርም በሚደንቅ ሁኔታ ነገሮቹ ባልጠበቀው መልኩ ሆኗል ማለት ነው። ባለፈው ስትደውልለት እንዴት ነው ምን ፈልገሽ ነው ምናምን ሲላት ሲነቃ ከጎን ሰው እንዳለ ከተረዳ በኋላ ምንድነው ያደረገው አጅሪው በቃ አንቺ እንደዚህ ማድረግ የለብሽም። እኔ ደግሞ ታውቂያለሽ አይደል እንዴ ትዳር ለመሰረት ቀለበት ገዝቼ እየተዘጋጀሃለሁ ልጅ ነኝ። ስለዚህ ባክሽ እንደዚህ ማድረግ የለብሽም። ሲቀጥል ደግሞ ይሄን ነገር እንደዚህ አይነት ስሜት እንኳን ቢሰማሽ በፍጹም ይሄ ማድረግ የለብሽም። አንቺ ገና ተማሪ ነሽ፣ ብዙ ነገር ይጠበቅብሻል እና በቃ ባክሽን እንደዚህ አይነት ስሜት ከተሰማሽ ራሱ ወይ ምናልባት ይሄ ጓደኛ ኦር ሰው ገፋፍቶሽ እንደሆነ እንጂ እኔ ደግሞ አልሆንሽም። እኔም ብቻ ሳይሆን ሌሎቹን እጅጋ አንቺ ገና ልጅ ነሽ፣ ብዙ ነገር ይጠበቅብሻል። ትምህርትሽን መማር አለብሽ፣ ብዙ ነገር ማስተካከል ያለብሽ ልጅ ነሽ። ሶ በዛ አማካኝነት ይሄን ነገር ማድረግ የለብሽምና ከዛሬ ቀጥለሽ እንደዚህ አይነት ነገር አታድርጊ፣ እኔም ጋር አትሪው ምናምን እያለ ነበር እንግዲህ ሲላላጥባት የነበረው አዛይ መሳይ እባብ ማለት ነው። ሾካካ ሲንሸዋከክና ወደ ቤተሰብ በዛ እንግዲህ ኤቢ አየሽ ዳጣ አንቺ በቃ ታዩ ልጁ ምን አደረገሽ ለምንድነው እንደዚህ የምታደርጊው ስትላት ነበርና ዳጣ ምንድናለችው ኤቢ አይደለም አንቺ ማታውቂዋለሽ። ሲቀጥል ደግሞ አውቀው ነው ሆን ብሎ ነው እንደዚህ የሚያደርገው በቃ ያታለልሽ ነው። በቃ ልጁ በጣም ኃይለኛ ልጅ ነው። ደግሞ አሁን ላይ የውሃን ድምጽ በጎን ስለሰማ ነው እንጂ እንደዚህ ኃይልም ነበረ እና ፕሊስ እባክሽ ምናምን ብላ እንግዲህ በጣም ኃይለኛ ውዝግብ ነበር የተፈጠረው። ከዛ በኋላ እንግዲህ ነገሮች ተስተካክለው ማለት በቃ እንዴት ብዬ ልንገራችሁ ጋይስ ነገሩ የሹ ባልተጠበቀ መልኩ ነበር የሄደው። በጣም ነበረ የደነገጠችው ዳጣ ማለት ነው። ምክንያቱም ሳይሳካላ ስለቀረ አሁን ግን ምጥን አጋጣሚ ስታገኘው አጋጣሚ ተጠቅማ ቆይ ለውሃ ልውልላትና ውሃ ወዲኔ ጋር ልመጣ ነበረ በቃ ትምጭል ባላት ከዛ ትምህርት ቤት ምዝገባ ልሄድ ምናምን ስትል በቃ እኔና ከኔ ጋር ለምን እኔ ያላስመዘግብሽም ከኔ ጋር የተወሰነ ጊዜ ለምን አናሳልፍም ብሎ እንግዲህ መዝናኛ ቦታና የሆነ ቦታ ይዟት እየሄደ ነበረ ማለት ነው። ከዛ ምጥን ደግሞ ሆን ብላ ለዳጣ ነው የደወለችው ውሃ በቃ ምናምን ብላ ነው ያወራቻት። ዳጣ እንግዲህ ያወራቻት ልክ እንደ ውሃ ሆና ነው በቃ ገብቶኛል አዲስን አገኘቸው ምናምን እየሄረ ነው ብላ ስትነግራት ከዛ በኋላ እንግዲህ ዳጣም የራሷን ፕሮግራም አመቻችታ ከኤቢ ጋር ተከትለው ሄደዋል ማለት ነው ቤተሰብ። ስለዚህ ይሄ ደግሞ እርግጠኛ ነኝ ዛሬ ይሳካላቸዋል ብዬ አስባለሁ። ግን ልጁ ኃይለኛ ነው በነገራችን ላይ አሁንም የሆነ የሚለው ነገር አያጣም። ሲቀጥል የሚገርማችሁ ጋይስ አራድነቱ በቃ አራድነት አይደለም። አንድ ሰው ፍቅረኛው ለዛውም ደግሞ ከድሮ ፍቅረኛዋ እንግዲህ ሲስማት ደረሰ ማለት አንገቷን ምናምን የሳማት ምናልባት ከንፈሯ ላይ ሆን ይችላል። ግን እንዴት አንድ ሰው አልወድህም አላፈቅርህም ብላ እስከ ሰውየውን እስከ ተሰናበተችው ድረስ በፍጹም ይሄን ነገር ማድረግ የለባትም አይደለ? ማለት ልጅ አንደኛ ኢቭን ራሱ ማለት ነው ጋይስ
አርጁንም ክፉም ደግ መናገር አይፈልግም። ከዛ እሷንም ደግሞ በቃ ያልሆነ ነገር እንዲናገራት አይፈልግም። በጣም ብልጥ ነው ልጁ ታውቃላችሁ። በቃ በጣም ኃይለኛ ነው የምላችሁ ጋይስ። እና በዛ አማካኝነት እንግዲህ እንደዛ እንኳን ብሎ በቃ ጸጥ ነው ያላትና በቃ ችግር የለውም አላት። ከእንትና ጋር ካርጁ ጋር አግኝቷት እዛ ሲሳሳሙ ምናምን አገኛት። ከዛ በቃ ችግር የለውም ኤቢዬ ምንም ችግር የለውም በቃ እኔ አንቺን እኮ አቅሻለሁኝ። ሲቀጥል እሱ ያስቸግረሽ ነው እንጂ አንቺ እንደዚህ አይነት ነገር እንደማታደርጊ ጠንቅቄ አውቃለሁኝና በቃ የኔ ቆንጆ ምናምን ብሎ እቅፍ አላረጋትም። ረግስ እንደዚህ አይነት ሳያችሁ ታወረክ ይሄ ሲጀመር ማለት ነው። አንዳንዴ ምን አለ መሰላችሁ ምናልባት ያንን ነገር ስላለፈኝ ብቻ ሳይሆን ምንም መረዳት አለባችሁ ማለት ነው። የሆነ ነገር አውቆ እንትን እየሰራ ነው እንጂ ምንም አይነት ወንድ ልጅ ምንም ያክል ቢያዝንላችሁ ቀይ መስመር የሚለው ነገር ሊኖረው ይገባል። ከዛ መካከል ምንድነው የመጀመሪያው በኔ የሚደራደር ወንድ መሆን የለበትም። ምክንያቱም ነገ ጧት እኔ ራሱ ያልሆነ እንትን ውስጥ ብገባ ለዛ ነገር ለኔ ኮንፊደንሻል ሆኖ በቃ በእኔ ጉዳይ የማይደራደር የሆነ ሪስክ በቃ መውሰድ የሚችል መሆን አለበት። እሱ ግን አያችሁት በቃ ሽልጥልጥ ነው። ገባችሁ አይደለ? አሁን ምናልባት እሷ ብታገኘው ግን አትመራውም። ለምን ኤቢ በቃ በምንም አይነት ነገር እንደዚህ አይነት ነገር ላይ ይሄ መሽለጥለጥ የሚባል ነገር ስለማይመቻት ገባችሁ? አሁን ግን ከምጥን ጋር ሲያዝ አሁን እኔ እንኳን እንትና ጋር አግኝቼሽ እኔ እኮ እንደዚህ ነው ትምህርቷ እንዴት በረታ ነው ምናምን ለምን ልትለው ትችላለች እሷ። የሚገርመው ነገር እሷን ብቻ ሳይሆን አክስትየቱ በቃ ለምን እንደዚህ አላመቻችልህ ምናምን ስትለው እሺ ብሎ ስልኳን ሁሉ ሰጣት። አይገርም? ስልክሽን ስጪ ብሎ እንግዲህ ስልኳን ተቀብሎ ነው ሄደው። እሷና በቃ አንድ ናቸው ሲጀመር ደግሞ ቃዲስና እቺ አክስትየዋ ማለት ነው። እና እንግዲህ ዳጣ በርግጥ ዳጣ በተለይ ዳጣ እንዲሳካላት ፈልጋለሁና ዳጣም እንግዲህ ተሳክቶላት እናያለን ብዬ አስባለሁ። ቤተሰቦቻችን እንዳጠቃላይ ማለት ነው። ምክንያቱም ሁኔታው ከባድ ነው፣ ነገርዮሹ አስቸጋሪ ነው። ስለዚህ በዛ መልኩ ይሆናል ብዬ አስባለሁ። ቤተሰቦቼ እንደሚሳካላትም እምነታችን ነው። እስኪ እናንተስ ምን ትላላችሁ? ውድ ቤተሰብ ምን ትላላችሁ? ምክንያቱም እያንዳንዱ ነገር በጣም ከባድ ከመሆኑ የተነሳ ማለት ነው የሀገሬ ልጆች። በዛ አማካኝነት እንግዲህ ምጥን ዛሬ በጣም ምርጥ ወጥመድ ሆናታለች። ለዳጣ አመቻችታላታለች። እንደሚሳካላቸው ተስፋ አደርጋለሁ። እንግዲህ ኤቢን ይዛት ዳጣ ከቤት ወጥታለች። ሌላው እንግዲህ አቶ ደረጀ ቤቱን ለቆ ወጥቷል። ያው ቤቱን ለቆ የለቀቀበት ምክንያት እንግዲህ ናታንና ኤቢ ናቸው ተመካክረው ምናምን ከቤት እንዲወጣና ምናልባት የማርታ ይህን ነገር መታረቅ አለባቸው ብለው ስላሰቡ እንግዲህ ደረጀ የሆነ ደብዳቤ ጽፎ እንዲያስቀምጥ እሱ ሌላ ሰርፋ እንዲያርፍ ይቅርታ ማታደርግለት ከሆነ ወደዚህ ቤት እንደማይመለስና እሷም ወደ አሜሪካ ሄዳለሁ የምትለውን ሀሳቧን ብቻዋን ሳይሆን ልጆችሽን ይዘሽ መሄድ እንዳለባት። አዎ የተሳሳትኩትን ተሳስቻለሁኝ። በህይወት ዘመኔ ደግሞ እንዳልሽው አልበድልኩሽም። በህይወቴ 2 ቀን ከእሷ ጋር ተሳስቻለሁኝ። ስለዚህ በቃ ይሄ ነው የተፈጠረው ነገር ብሎ እንግዲህ 2 ቀን እንደተሳሳተ ነግሯታል፣ ጽፎላታል ማለት ነው። እንግዲህ እሷም ያው የጽሁፉን አይታ እንግዲህ ሌላ ግራ ተጋብታለች፣ እያለቀሰች ነው። ነገርዮሹ ትንሽ ከበድኖባታል፣ ሀርዱኖባታል። ቤተሰቦቻችን እንግዲህ ነገሩን በትዕግስት አይታ ሁኔታዎችን አመቻችታ ጥሩ ውሳኔ እንደምትወስን ጥሩ ሀሳብ እንደምታመጣ እምነት አለን። እንግዲህ ኤቢና የናታን ሀሳብ ይሳካላቸው ይሆን? ይሳካል ብዬ ተስፋ አድርጋለሁ። ምክንያቱም ሕክምና ያስፈልገዋል። ደረጀ ከነሱ መራቅ አይጠበቅበትም። አንደበቱ መናገር አይችልም። በጣም ከባድ አደጋ ውስጥ እንዳለ ይታወቃልና በዚህ ሁኔታ ውስጥ ነው ደግሞ ከቤት መጥፋት። ይሄ በጣም ከባድ ነገር ነው። እንግዲህ ማርታ ይሄኔ አሁን ላይ ይቅርታ ማድረግ የማትችል ከሆነ ነገርዮሽ እውነትም በጣም የከበደ ነው። ቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።